በዚህ ቪዲዮ የምንመለከተው ትራንስፈር እንዴት እንደሚሰራ ነው። እኛ ጋር ያሉ ልጆች በተለያየ አይነት ምክንያት ወደ ሌላ ሀገር ወደ ሌላ ፕሮጀክት ትራንስፈር ሲያደርጉ እንዴት ነው ትራንስፈር ፕሮሰሱ የሚሆነው የሚለውን ነው የምናየው። ስለዚህ እዚህ ቤኔፊሻሪ ላይፍ ሳይክል ኢቨንት የሚለውን እንጫናለን። ዘን ክሬት ኒው ቤኔፊሻሪ ላይፍ ሳይክል ኢቨንትን እንጫናለን። ዘን ድሮፕ ዳውን በተኗን እዚህ ጋር ተጭነን ከሚመጡ ዝርዝሮች ውስጥ ትራንስፈር የሚለውን ሰሌክት አድርገን ኮንቲኒው ስንለው ይሄ ፔጅ ይመጣል። ዘን እዚህ ጋር የልጁን ስም እንድናስገባ ነው የሚጠይቀን። ሉክአፕ በተን አለች እንደምታዩት። ሉክአፕ በተኗን ተጭነን እዚህ ጋር ሰርች የሚለው ውስጥ የልጁን ስም ታይፕ እናደርጋለን። ኮኔክት ላይ ፊደል ሳናሳስት በተመዘገበው መሰረት ማለት ነው። የልጁን ስም ጽፈን ጎ ስንለው ያመጣልናል ማለት ነው ከስር እዚህ ጋር ሪዛልት። ስለዚህ የልጁን ስም እናስገባለን። ቀጥሎ ትራንስፈር የሚያደርግበትን አዲሱን ፕሮጀክት ነው እንድናስገባ የሚጠይቀን። አሁንም በተኑን ተጭነን ለምሳሌ ወደ አረርቲ ነው እኛ የምንልከው። ስለዚህ አረርቲ ብለን ሰርች ስናደርግ አረርቲ ውስጥ ያሉ ፕሮጀክቶችን በሙሉ ያመጣልናል። አረርቲ አዲስ ኪዳን ነው እኛ ትራንስፈር የምናደርገው። ስለዚህ አረርቲ እሱን ሰሌክት በማድረግ እናስገባለን። ከዛ እዚህ ጋር የሰጡንን አዲስ ቁጥር እንድናስገባ ይጠይቀናል። አዲሱን ቁጥር ተደዋውለን የሰጡንን ቁጥር እዚህ ጋር እናስገባለን ማለት ነው። እዚህ ትራንስፈር ኤክስፔክትድ አራይቫል ዴትን ትራንስፈሩን በሞላንበት ቀን እናደርገዋለን። ሪዝን ፎር ሪኩዌስት ትራንስፈር ልጁ ትራንስፈር የሚያደርግበትን ምክንያት ነው የሚጠይቀን። ስለዚህ ድሮፕ ዳውን በተኗን ተጭነን አንዱን ሰሌክት እናደርጋለን ለኛ የሚሆነውን ምክንያት ማለት ነው። ስለዚህ እሱን ካደረግን በኋላ እዚህ ስታተስ የሚለው ላይ ኢን ፕሮግረስ የሚለውን ክሎዝድ እናደርገውና ሴቭ ብለን እንጨርሳለን ማለት ነው።